በክልሉ የኑሮ ውድነትን ማረጋገጥ የሚያስችሉ ሰፋፊ ስራዎች የተሰሩ ስለመሆናቸው የማዕከላዊ ኢትዮጵያ ክልል ንግድና ገበያ ልማት ቢሮ አስታወቀም። በክልሉ በተለያዩ ከተሞች ገቢራዊ እየተደረገ የሚገኘው የሰንበት ገበያም በተለይ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ማህበረሰቦች አቅማቸውን ያገናዘበ ግብይት እንዲፈጽሙ አስችሏል። በዚህም ለውጥ ስለመምጣቱ ነው ቢሮ ያስታወቀው። በዚህ ጉዳይ ላይ መረጃ ሊሰጡን የማዕከላዊ ኢትዮጵያ ክልል ንግድና ገበያ ልማት ቢሮ ኃላፊ አቶ ዳንኤል ዳምጠው እዚህ ስቱዲዮ ተገኝተዋል። ከእሳቸው ጋር ደግሞ ቆይታ እናደርጋለን። አሁንም አብራችሁን ቆዩም። አቶ ዳንኤል ከነና ቆያችሁ። መልካም። በተለይ ደግሞ በሀገር አቀፍ ደረጃ የኑሮ ውድነት እያስከተለ ያለውን ጫና ለመቀነስ መንግስት ሰፋፊ ስራዎችን እየሰራ ነው የሚገኘው። በማዕከላዊ ኢትዮጵያ ክልልም ደግሞ መሰል ስራዎች እየተሰሩ ነው የሚገኙት። ይሄ በተለይ ክልሉ ላይ ምን ለውጥ አመጣ? ምን አይነት ስራዎች ነው እየተሰሩ የሚገኙት? በተለይ ደግሞ ዝቅተኛ የኑሮ ገቢ ያላቸውን የማህበረሰብ ክፍሎች ይደጉማል ተብሎ ነው የሰንበት ገበያ የተቋቋመውና እሱንም አያይዞ ቢገልጹልኝ። አመሰግናለሁ። ከሰንበት ገበያ ጋር ተያይዞ እንደ ክልላችን እንግዲህ ባለፉት አመታት በተለይ ከአምና ጀምሮ እስከ በዚህኛው አመት ድረስ ወደ 134 የሰንበት ገበያዎች ተቋቁመዋል። የኛ ክልል ምናልባት ከሰንበት ገበያ አኳያ ከሌሎች አካባቢዎች ወይ ከሌሎች ክልሎች ለየት የሚያደርገው ከሰንበት እስከ ሰንበት የሚል የፕሬዝዳንታችን የዶክተር እንደሻው ጣሰው ኢኒሼቲቭ የተከተለ ነው። በዚህም በተለይ በዋና ዋና ከተሞች በገጠር ከተሞችም ጭምር በድምሩ ወደ 134 የሰንበት ገበያዎችን ማቋቋም የተቻለ ሲሆን አንዱ ይሄ ከሰንበት እስከ ሰንበት የሚለውን የሰንበት ገበያ ስናቋቁም በተለይ በሁላችንም እንደምናውቀው በአባባልም ደሃና ገበያ አይገናኝም ይባላል። ምክንያቱም ደሃ ገንዘብ ባለው ሰዓት ላይ ገበያ አይኖርም፣ ገበያ ባለ ሰዓት ላይ ደግሞ ደሃ ገንዘብ አይኖረውምና አንዱ ህብረተሰቡ በተለይ የደሃው ማህበረሰብ ወይ ደግሞ የዕለት ጉርሱን ምርቱን ወይ ገንዘብ አግኝቶ የሚገባ ማህበረሰብ በየዕለቱ ገንዘብ ባገኘ ሰዓት እየሄደ እየገዛ ቤተሰቡን እንዲመራ እንዲያስተዳደር ታሳቢ ያደረገ ነው። በዋናነት የደሃውን ማህበረሰብ ታሳቢ ባደረገ መልኩ የተሰራ ወይ ደግሞ እየተሰራ ያለ ስራ ነው ማለት ነው። እንደው ምናልባት ቅድምም ያው ዜናዎቻችን ላይ ስንገልጽ ነበር። በተለይ ደግሞ የኑሮ ውድነት ጫና እያሳደረ ነው የሚገኘው። ይህንንም ደግሞ ለመቆጣጠር መንግስት የተለያዩ ስራዎች እየሰራ ነው የሚገኘው። በተለይ ደግሞ አውቀው ምርትን የሚደብቁ አካላትም አሉ። እነሱ ላይም እየተወሰደ ያለ እርምጃ አለ። እሱንም ጭምር በተለይ ደግሞ ከሰንበት ገበያውም ባለፍ ምን አይነት ስራዎች ኑሮ ውድነቱን ለማረጋጋት እየተሰራ ነው? በአጠቃላይ በክልሉ እንደኛ ክልል 3 መሰረታዊ ጉዳዮች ላይ ትኩረት አድርገን ነው የምንሰራው። አንደኛው የሰንበት ገበያን አሁን ባልኩት መሰረት ከሰንበት እስከ ሰንበት የምንሰራው ስራ ነው። በተለይ ቀጥታ ስታንዳርዱን በጠበቀ መልኩ ግንባታዎች ይፈጸማሉ። አምራቹ ቀጥታ ገብቶ የሚገበያይበትን ስርዓት ፈጥረናል። በርካታ አምራቾች በሰንበት ገበያ ውስጥ ምርታቸውን ይዘው ይገባሉ፣ አርሶ አደሩን ጨምሮ። አንዱ እሱ ነው። ሁለተኛ ደረጃ በመንግስት ደረጃ የሚቀርቡ የድጎማ ምርቶች አሉ። ከዘይት ከሱካር ጋር ተያይዞ የሚቀርቡ አሉ። እነዚህ ለህብረተሰቡ የፌዴራል መንግስት በመደበው ኮታ መሰረት እስከ ታችኛው የህብረተሰብ ክፍል በተለይ የደሃ ተብለው ለተለዩት ታርጌት ለተደረጉት የማህበረሰብ ክፍሎች በሸማች ህብረት ስራ ማህበራት እንዲደርሱ እንዲቀርብ እየተደረገ ያለ አለ። ከዛ በተጨማሪ ደግሞ አሁን ላይ በክልሉ በተለይ ቀጥታ ከውጭ ከሚያስገቡ ከኢምፖርተሮች ጋር በጋራ በመሆን ከቅርብ ጊዜ ምናልባት ከ15 ቀን በኋላ ቀጥታ የሚገቡ ምርቶች ከውጭ የምናስገባቸው ምርቶች አሉ። ይሄ ከወንዶ ኩባንያ ጋር በጋራ በመሆን ውጭ ካሉ ኢምፖርት ከሚያደርጉ ማህበረሰብ ጋር የምናስገባቸው ፍጆታዎች ናቸው። በተጨማሪም ምናልባት በአጭር ጊዜ ወደ ተግባር ልናስገባ የጀመርናቸው የክልሉን የማዕከላዊ ኢትዮጵያ ክልል የንግድ ስራዎች ድርጅት እያቋቋምን ያለንበት ሁኔታ አለ። ይሄ በዘላቂነት ችግሮቹን የሚፈቱ ናቸው። በሁለተኛ ደረጃ ህገወጥነትን ከመከላከል ጋር ተያይዞ የሚሰሩ ናቸው። እነዚህ ህገወጥነት አንድም ሰው ሰራሽ ዋጋ የሚጨምሩ አካላት አሉ፣ ህገወጦች ወይ ደግሞ ስግብግብ ነጋዴዎች አሉ። እነዚህ ስግብግብ ነጋዴዎች ዋጋ መጨመር ብቻ ሳይሆን ሆርድ ያደርጋሉ ወይ ደግሞ ያከማቻሉ። እነዚህን በየጊዜው ድንገተኛ የሆነ ፍተሻ የታችኛው መዋቅር ብቻ ሳይሆን የክልል መዋቅርም ጭምር ድንገተኛ እስከታች ድረስ ወርዶ ፍተሻ እያደረገ እርምጃ እየወሰደ የሚመራበት ሂደት አለ። ሌላኛው አንዱ ኑሮ ውድነትን የሚያባብሰው ከናፍታ ከቤንዚን ጋር ተያይዞ ያለው ነው።
ይሄ ከስርጭት አኳያ ያለውን ችግር ለመፍታት ሁለት ነገሮችን በልዩ ትኩረት እየመራን ነው እንደኛ ክልል። አንደኛው አንድ ማደያ ነዳጅ ወይ ደግሞ ቤንዚን ካመጣ ስንት ቀን መሸጥ አለበት የሚለውን ስታንዳርድ አውጥተናል። ይሄ በዚህ ስታንዳርድ መሰረት የትኛውን ባለማደያ ቤንዚን ካመጣ ከ8 እስከ 10 ቀን የመሸጥ ግዴታ እንዳለበት፣ በቀን ውስጥ ምን ያህል ሊትር ለህብረተሰቡ ማድረስ እንዳለበት ከባለማደያዎችም ጭምር ተግባብተን እየሰራን ያለንበት አንዱ ጊዜያዊ መፍትሄ የሰጠንበት ነው። ሁለተኛው መፍትሄ ደግሞ ሲስተሞችን ወይ ደግሞ በቴክኖሎጂ የታገዘ ሲስተም ዴቨሎፕ አድርገናል ከክልሉ ሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ ጋር። ይሄ ቀጥታ በእያንዳንዱ ማደያዎች ላይ ያለው ቤንዚን ወይ ደግሞ ናፍጣ ምን ያህል ሊትር ነው፣ ለምን ያህል ህብረተሰብ በየቀኑ ተሸጠ የሚለውን ጭምር በሲስተም አንድ ቦታ ቁጭ ተብሎ መቆጣጠር የሚቻልበትን አንድ ራሱን አስችለን ሲስተም ዴቨሎፕ አድርገናል። ይሄ ወደ ተግባር እየገባን ያለንበት ሂደት አለ። ከዛ ባለፈ ደግሞ ህገወጥነትን የምንከላከልበት መንገዶች አሉ። አንዱ ህገወጥነት ግብረ ኃይል አለ። ይሄ ግብረ ኃይል ድንገተኛ ፍተሻዎችን ያደርጋል። በከተማዎች፣ በገጠር፣ በመንገድ ዳር ያደርጋል። በማደያዎች ጭምር ፍተሻ ያደርጋል። እንደው ለአብነት ያህል በዚህ በ6 ወር ብቻ ከ65,000 ሊትር በላይ የቤንዚን ምርት በህገወጥ ሲጓጓዝ ተገኝቶ የመውረስ ስራ ተሰርቷል። ያ ብቻ አይደለም። በህገወጥ መንገድ ዳር በኮንትሮባንድ ሲነግዱ የተገኙ አካላት እርምጃ የተወሰደባቸው ህግን ያልጠበቁ አካላትን ጨምሮ ወደ 28 ሚሊዮን ብር ቅጣት ተቀጥቶ ወደ ተግባር ወደ ስራ አስገብተናል። እነዚህ ተግባራት ሁሉ የሚመሩት ደግሞ የራሱ የሆነ ክልላዊ የሆነ የአስተዳደራዊ ቅጣት መመሪያ ጭምር በክልሉ እንዲወጣ ተደርጎ ወደ ተግባር የተገባበት ሂደት አለና በእነዚህና በተለያዩ ጉዳዮች ላይ የኑሮ ውድነትን ለማረጋጋት እየሰራን ያለንበት ሂደት አለ። እንደው ምናልባት ቤንዚን በተለይ ደግሞ መንግስት ከፍተኛ ወጪ አውጥቶ ነው ድጎማ እያደረገ ነው የሚገኘውና ከዛም ባለፍ ደግሞ የኑሮ ውድነቱን ሊያባብሱ የሚችሉ ሰው ሰራሽ ሂደቶች አሉ። በቀጣይስ በማዕከላዊ ኢትዮጵያ ክልል የኑሮ ውድነቱን ከቤንዚንም ጋር ከፍጆታ እቃ ጋርም ተያይዞ ለመቆጣጠር ምን እንጠብቅ? የመጨረሻ ጥያቄ ነው። የሚያክሉትም ነገር ካለ በዛው ጨምረው ቢገልጹልኝ። ቅድም ሲጠቅሰው እንደነበርኩት አንደኛው የጀመርናቸው ከሰንበት እስከ ሰንበት ገበያዎች አሉ። እነዚህን አጠናክረን ለመቀጠል ያስቀመጥናቸው ግቦች አሉ። ከሰንበት እስከ ሰንበት ገበያዎች በክልሉ ተጨማሪ ግንባታ ተደርጎ በክልሉ በ6 ከተሞች ላይ ትልልቅ የሚባሉ በጣም ዘመናዊ የሆኑ ከሰንበት እስከ ሰንበት ገበያዎች ተጨማሪ ግንባታ እናካሂዳለን። በተቻለ መጠን በአመቱ መጨረሻ እስከ 200 የሰንበት ገበያዎችን ለማድረስ እቅድ ተይዞ ይመራል። ይሄ ብቻውን ግብ አይደለም። በተለይ አሁን ሸማች ህብረት ስራ ማህበራት ዩኒየኖችንና አምራች አርሶ አደሮችን ጭምር ቀጥታ ወደ ሰንበት ገበያዎች ከሰንበት እስከ ሰንበት ገበያ ውስጥ ገብተው ምርታቸውን ለሸማቹ የሚያደርሱበትን የአሰራር ስራ ዘርግተናል። በክቡር ፕሬዝዳንታችን የሚመራ በተለይ ከዚህ ከኑሮ ውድነት ማረጋጊያ ጋር ተያይዞ አዲስ የተጀመሩ ፕሮግራሞች አሉ። እነዚህ ፕሮግራሞች ሁሉም የሚመለከታቸው ሴክተሮች በጋራ ሆነው በተቀናጀ መልኩ እቅድ አውጥተው የሚሰሩበትን አዲስ የ3 ወር እቅድ እያዘጋጀን ያለንበት ሂደት አለ። በሁለተኛ ደረጃ እነዚህ ከውጭ የሚገቡ የፍጆታ ምርቶች ናቸው። ከዘይት፣ ከሱካር ጋር ከዱቄት ጋር ተያይዞ የምንሰራቸው ናቸው። ቅድም እንዳልኩት በአጭር ጊዜ ውስጥ አሁን ከወንዶ ኩባንያ ጋር በጋራ በመሆን ከውጭ ኢምፖርት እያደረግን ያለነው ዘይትና ሱካር፣ ሩዝ አለ። ይሄ በአጭር ጊዜ ውስጥ ለህብረተሰቡ ለማድረስ እየሰራን ያለንበት ሂደት አለ። በቀጣይ ደግሞ በ2 ወሮች በማይሞላ ጊዜ ውስጥ ደግሞ የክልሉን ከውጭ ኢምፖርትና ኤክስፖርት ሊያደርግ የሚችል የማዕከላዊ ኢትዮጵያ ክልል ንግድ ስራዎች ድርጅት እያቋቋምን ያለንበት ሂደት አለ። ይሄ ከውጭ የሚገቡ ምርቶችን በተለይ መፍትሄ ይሰጣሉ ብለን እናስባለን። ከነዳጅ ጋር ተያይዞ ያለው ቅድም ልጠቅሰው እንደሞከርኩት አንድም የአሰራር ስርዓቱን በአግባቡ ዘርግተናል። ሁለተኛ ህገወጥነትን በተገቢው መቆጣጠር ነው። ሶስተኛ በተለይ በቴክኖሎጂ የተደገፈ የቁጥጥር ስርዓትን መዘርጋት ነው። ቅድም ባልነው መሰረት ጠዋት 12 ሰዓት ይከፈታል፣ ማታ 12 ሰዓት ይታሸጋል። ስለዚህ ሌሊት ላይ ፓትሮል ይደረጋሉ ማለት ነው። እነዚህ በፓትሮል ተወጥቶ እያንዳንዱ ማደያ ማታ ላይ የተመዘገበባቸውን ያስቀሩትን ቤንዚን ወይ ደግሞ ናፍጣ ሌሊት ላይ በኮንትሮባንድ ወጥቷል አልወጣም የሚለው በቴክኖሎጂ በተደገፈ ክትትል የምናደርግበት ስርዓት አለ። በአጠቃላይ ስናይ ግን እነዚህ ጉዳዮች የዋናው የቁጥጥር ስርዓታችንና የአቅርቦት ስርዓታችን ነው። ከምርትም ጋር ተያይዞ በተለይ ምርትና ምርታማነትን፣ የከተማን ግብርና፣ እነዚህ አዳዲስ የግብርና ኢኒሼቲቮች፣
እነዚህ የሌማት ትሩፋቶች ካልናቸው ጋር ተያይዞ በክቡር ፕሬዝዳንት የሚመሩ ኮሚቴ ተቋቋመ። ትልቅ ኮሚቴ በሳቸው የሚመራ አለ። ይሄ በ3 ወር ውስጥ ከፍተኛ የሆነ ምርታማነትም ላይ በአጭር ጊዜ የሚደርሱ በረጅም ጊዜ የሚደርሱ ጭምር ታሳቢ ተደርጎ ለመስራት እቅድ እያቀድን ነው ማለት ነው። እንደው ከህብረተሰቡ ምን ይጠበቃል? በተለይ ህገ ወጦችን ከማጋለጥ ረገድ የህብረተሰቡ ሚና ምን መሆን አለበት? ከህብረተሰቡ 2 መሰረታዊ ነገሮች ይጠበቃሉ። አንደኛው ከህገ ወጥ ጋር መተባበር የለባቸውም። አንዱ ትልቁ ነገር እሱ ነው ያስቸገረን። ምክንያቱም ያው የህገ ወጥ ብሔር የለውም፣ ህገ ወጥ ዘመድ የለውም፣ ህገ ወጥ ነው። ሃይማኖት የለውም። አንዳንድ ጊዜ ህገ ወጦች በህገ ወጥ መንገድ እርምጃ ሲወሰድባቸው ወደ የራሳቸው አካባቢዎች ወደ ሰፈር የመግባት ችግሮች አሉ። ይህንን ህብረተሰቡ አንዱ አጋፍጦ መስጠትን ይጠይቃል ማለት ነው። ለራሱ ጥቅም ለጋራ ጥቅም የምንሰራው ስለሆነ፣ ሁለተኛ ደረጃ ደግሞ ጥቆማ ማድረግ መቻል አለበት። በእኛ ክልል በማዕከላዊ ኢትዮጵያ ክልል ንግድና ገበያ ልማት ቢሮ 9348 የሚል ነጻ የስልክ መስመር አለ። ማንኛውም የህብረተሰብ ክፍል በዚህ የነጻ ስልክ መስመር እየደወለ ጥቆማ መስጠት ይችላል። የት አካባቢ ምን ህገወጥ ስራዎች የተሰሩ ነው፣ ማን የሚባል ግለሰብ ነው የሚለውን ስሙን ሳይነግር ቀጥታ ጥቆማ የመስጠት የሁላችንም የዜግነትም ኃላፊነት ነው። ይህንን የክልሉ ማህበረሰብ እነዚህን ጉዳዮች እንዲያደርግ በዚህ አጋጣሚ ጥሪ ማስተላለፍ እንፈልጋለን። የማዕከላዊ ኢትዮጵያ ክልል ንግድና ገበያ ልማት ቢሮ ኃላፊ አቶ ዳንኤል ዳምጠው ስለሰጡኝ ማብራሪያ አመሰግናለሁ። እኔም አመሰግናለሁ።